በግለሰብ ዙሪያ እንኳን ብዙ ባልል ደስ ይለኛል። ግን ይሄ አዶናይ የሚባለው ልጅ እንደ ራሴ ልጅ ስለማየው ነው። እና በጣም ከዚህ በፊት ብዙ ቁም ነገር ያለውን ኮንቴንት ይዞ መጥቶ ብዙ ወጣቶችን አንቅቷል። ብዙ አስተምሯል። ብዙ ነገር ያው ብዙ ሰው የሚያውቀው ነው። በዓለም ደረጃ አይደለም በኢትዮጵያ እና በጣም ቁም ነገረኛ ልጅ ነው። ቁም ነገር አስተማሪ ቁም ነገር ያላቸውን ነገሮች ነው ይዞ የሚቀርበው። እንኳን ወጣቶችን እኔ ራሱ የተማርኩት ብዙ ነገር አለ ካንተ። እና አሁን ግን ከፍቅረኛ ጋር የምትሰሩት ነገር በእርግጥ ጥሩ ነው፣ ያዝናናል ምናምን። አንዳንድ ነገሮች ግን ወጣ ያሉ ነገሮች አሉበት። ትንሽ አክት የሚበዛባቸው ነገሮች አሉ። ምክንያቱም ብዙ ልጆች ያዩታል፣ ህጻናት ያሉ እንደኔ ደግሞ አዛውንቶች ምንም የሚያዩት ነገር ስለሆነ አንዳንድ ከካሜራ ውጭ መደረግ ያለበትን ነገር ካሜራ ላይ ባይደጋገም ጥሩ ነው። እንደው በፍቅር ዙሪያ ያለውም ነገር በቤት ውስጥ መሆን ያለበትን ከካሜራ ውጭ መሆን ያለበትን ነገር እዚህ ላይ በጣም ኦቨር ሆኖ ባይንጸባረቅ እና እናንተም ሰው አይን ውስጥ ባትገቡ። የቤት ጉዳይ የቤት ነው። በእርግጥ ብዙ ጥንዶች ባልና ሚስቶች ይሰራሉ ብዙ ነገር፣ ግን በልክ ነው ሁሉ ነገር በልክ አድርገው ነው ሲሰሩ ማያቸው። ቁም ነገር ይሰራሉ፣ ያው የሚያዝናናም ይሰራሉ። ጥንድ ሆኖ መስራት ጥሩ ነው፣ እየተሰራም ነው። ግን ኦቨር አክት የበዛበት ነገር፣ ወጣ ያለ ነገር እዚህ ላይ ባይታይ። የበፊቱ ሁኔታ በሙሉ ጥሩ ነው፣ በሱ ብትቀጥልበት። ከተቻለ ደግሞ እሷም ለብቻዋ የራሷን አካውንቷ ላይ፣ አንተም በራስ አካውንት የራሳችሁን ነገር እየሰራችሁ፣ ከዛ ውጪ ያው ከካሜራ ውጪ ቢሆን ነገሮቻችሁ ጥሩ ነው። በቃ ይሄንኑ ለማለት ነው። ሰው አይን ውስጥ አፍ ውስጥም አትግቡ። ጉዳያችሁን ቆጠብ አድርጉት። እንደዚህ አይነት ነገር በቁጠባ ነው መያዝ ያለበት። ይሄ ወደፊት ለትዳር ያሰብካትን ልጅ እንደዚህ በጣም ኦቨር አታምጣት። ከካሜራ ውጪ መደረግ ያለበትን ነገር ካሜራ ላይ አይደጋግም። ትንሽ ቆጠብ አድርጋችሁ ብትይዙ ጥሩ ነው። በተረፈ ጥሩ ነው። እኔ እንኳን በግለሰብ ጉዳይ መግባት አልፈልግም፣ ግን ያው ሊናገሩለት የሚፈለገው ሰዎች ከሰውም ሰው ስላለው ነው። ላንተ እንደዛ ያልኩህ እንጂ አንተ ሰው የምትመክር ነህ እንጂ የምትመከር አይደለህም። ብዙ ሰው መክረሃል። እንኳን አይደለም ወጣት ትልቅ ሰውም ብዙ ተምሯል ካንተ። ያው ነው ለአዶናይ ነው ይሄ መልእክት። እና ለመሰሎቹ እንደዚህ አይነት ነገር ባታበዙ፣ ሌሎቻችሁም ቆጠብ ቢል ጥሩ ነው።